ዘምር ሰላም ሰላም፣ እንዴት ናችሁ? ግራንድ ኤሌክትሮኒክሶች ነን። ዛሬ ደግሞ የምንገኘው እዚህ ሲኤምሲ ኮምፓውንድ ግቢ ውስጥ ነው የምንገኘው። ትላንት ማታ 14 ኬጂ ኦርቢት ፍሮንት ሎዶች ማሽን አድርሰንላቸው ዴሊቨሪ አድርገንላቸው ነበር። ዛሬ ደግሞ ኢንስታል አድርገን አጠቃቀሙ ሁሉ ነገር አሳይተን እንትን እንላለን እንወጣለን። ኦኬ፣ እዚህ ጋር ሳሙና እናደርጋለን። ይሄ ሳሙና እንትን ነው ያው ካስገባለው ልብስ አንፃር ይህ በቂ ስለሆነ ሳሙና ይሄንን እንዘጋዋለን። ከዛ ልብሳችንን ከተናል አስገብተናል። እንደምናያት ልብሳችን አነስ ያለች ነች። ሶ ከከተትነው በኋላ ምንድን ነው የምናደርገው? እናበራዋለን ማለት ነው። አሁን አበራሁት አይደለ? እንትን ነው የማደርገው፣ ስታርት ነው የምለው። እዛ ስታርት ነው ብቻውን ሎክ በሯን ሎክ አድርጓታል ማለት ነው። ስለዚህ አሁን ስታርት ሳድርገው አብርቼ ስታርት ሁለት በተን ነው እስካሁን የተጫንኩት፣ በባዶ ይሽከረከራል። ያ ማለት ምንድነው? ሴንሰር ስላለው እየመዘነው ነው ማለት ነው ልብሱን። ይሄውን እየመዘነው ነው ልብሱ ምን ያህል ደቂቃ ይበቃዋል፣ ምን ያህል ውሃ መጠን ይፈልጋል፣ በምን ያህል ስፒድ መታጠብ አለበት፣ ምን ያህል ዙር መለቅለቅ አለበት የሚለውን ከመዘነው በኋላ ነው እንትን የሚያደርግልን ደቂቃ የሚሰጠን ማለት ነው። ውሃ ራሱ የሚመጥነው ራሱ ነው። ውሃ ምናምን ራሳቸው ላይ እንትን ሴንሰር ስላለው ራሱ መክፈት መዝጋት ምንም አይጠበቅባቸው ራሱ ነው። አሁን የማጠብ ምልክት ነች፣ ብሊንክ ብሊንክ የምታደርገው ያ ማለት ምንድነው? እያጠበ ነው ማለት ነው። ዙሩ ሳሙና እየወሰደ እያጠበ ነው። ከዛ በቀጠሉ ይችኛዋ ነች የምትበረው። ይህ ደግሞ የማለቅለቅ ምልክት ነች። ይህ ደግሞ ስፔንሲዮን ብሊንክ ሲያደርግ ይህን የጠፋና ነው የሚበራው። ከዛ የጠፋና ደግሞ ይህ ሲበራ ደግሞ እያደረቀ ነው ማለት ነው። ድራይ እያደረገው ነው። እና እዚች ጋር እነዚህ ፕሮግራሞች አሉ። እነዚህ ፕሮግራሞች ማለት ኮተን አለ። ኮተን ማለት የጥጥ ልብሶች ናቸው። 1 ሃወር ዋሽ ኤንድ ድራይ የሚላለ በአንድ ሰዓት ውስጥ አጥቦ 100% የሚያደርቅበት ፕሮግራም ነው። ይሄ ደግሞ ኦንሊ ድራይ ነው። ኦንሊ ድራይ ማለት ማድረቅ ብቻ ነው። የበሰበሰ ልብስ ያረጠበ ልብስ ሊሆን ይችላል፣ ለማድረቅ ብቻ ስንጠቀመው ነው። ይሄ ደግሞ በ15 ደቂቃ ውስጥ ድራይ የሚያደርግበት እንትን ነው፣ ሲስተም ነው። ይሄ ኤር ዋሽ ነው፣ ለቅለቅ እንደምንለው ማለት ነው። ኤር ዋሽ ነው። ይህም ስትራላይዝ ነው የሚያደርገው፣ ስትራላይዜሽን ስለሆነ አሉን። እዚች ጋር ደግሞ ኩዊክ ዋሽ አለ፣ 15 ደቂቃ ነው። አጥቦ ያለቀልቀዋል፣ ስፒን ያደርገዋል። ይህ ሚክስ የተለያዩ ልብሶቻችን ስንከት የምንጠቀመው ነው። ዴሊኬት ደግሞ የተለያዩ ልብሶችን ስስ ልብሶች ሊሆኑ ይችላሉ። እነሱ ነው የምናጥብበት። ውል ደግሞ ሱፍ ነው።